አንድ አባት እግዚአብሔር ሲለምነው ጌታ ኢየሱስ ክርስቶስ በየቀኑ ያንተን መምጣት የማይረሳ ልቡና ስጠኛል። ይሄ ትልቅ ነገር በክርስቶስ ፊት ስቆም ምን እመልሳለሁ ብሎ መናገር። 3 ጊዜ ነፍሴ ትፈራለች ነው ያለ ያዕቆብ። አንደኛ ነፍሴ ከሥጋዬ ስትለይ፣ ሁለተኛ ከመኮንነ ጽድቅ ከክርስቶስ ፊት ለፍርድ ስቆም፣ ሶስተኛ ነፍሴ ፍርድ የምትሰማበትን ጊዜ እፈራለሁ ብሏል። እነዚህ ነገሮች ይፈሩ የሚገባቸው ናቸው። ያ ደግሞ መቼ ነው ሲባል ዛሬ። አባ አርሳኒዎስ ሊሞት ሲል ጌታ ተገልጦለታል። የምታርፍበት ጊዜ ደርሷል። ደግሞ ኋላ ይፈራል። አባታችን አንተ ሞትን ትፈራለህ? እንደኔ ለፋው ብያለሁ፣ እንደሱ አላውቅም ቢለኝ ምን አውቃለሁ? ስለዚህ እኔ ለፋው ብያለሁ፣ እሱ ግን አላውቅልህም ቢለኝ ምን አለ? በዚህ ልክ አልሆንክም ቢል እግዚአብሔር ማን ይገዳደረዋል? ማን ይሟገተዋል? እሱ መልስ የለም። ስለዚህ መቼ ነው የሚመጣ ክርስቶስ ከተባለ ዛሬ። የመዳን ቀን መቼ ነው? ከዛሬስ መቼ ነው? አሁን። ይሄንን ያዙልኝ። ሌላ የምላችሁ ነገር የለም።